በዛሬ ቪዲዮ እህልዋ ላይ ቶብራክ ሊሞት ያለውን ያልሲንን እቤት ውስጥ የሚደብቅበትን ስለ ድሮ ህይወቱ ለማወቅ የሚሞክርበትንና ፊዳንና ቶብራክ ለመሳሳም የሚሞክሩበትን በመጨረሻ አይዳ የምትደርስበትንና እንዲሁም እውነታውንና ሁሉም ነገር ቶብራክ እንዲያውቅ አይዳ ያልሲንን ይዛ የምትጠፋበትንና ያልሲን የሚያመልጥበትን ሌሎች ማስደንጋጭና አጓጊቶችን የቀርብ ያለው ወደ አጓጊ ትዕይንት አለፍኩኝ። ቡራክ ዛሬ ቤት ውስጥ ቶብራክን ሆነ እንዲሁም ደግሞ ፊዳንን ማግኘት አልቻለም። ፊዳን ሞግዚት ሆና ከተቀጠረች በጣም ብዙ ጊዜያቶች አልፈዋል። እናም ዛሬ ሁለቱም የሉም። ምክንያቱም ያልሲን የተባለ ሰው መረጃ እንደሚነግራቸውና ስለ ድሮ ህይወቱ እንደሚነግሩት ለቶብራክ ነግረውት ቀጥረውት፣ ግን በመጨረሻ አይዳ ያንን ሰው አስተኩሳበታለች። እናም አሁን እሱን ለማስታመም እየሞከረ ይገኛል ቶብራክ። አይዳ ቡራክን መታ ልታጽናናውና እንዲሁም ደግሞ ልትጫወትበት ስትሞክር ሀሊዴ ደግሞ በፍጥነት ይዛው ትሄዳለች። እስካሁን ድረስ ቶብራክ የሰውየው አለመንቃትና እንዲሁም እሱን እስከሚነቃ እየጠበቀው ይገኛል። ዶክተሮችን ጠርቶለታል። የሰውየውን ቦርሳ እንዲሁም ስልኩን ይፈትሻል፣ ግን ስልኩን መክፈት አልቻለም። በዚህ የተነሳ በጣም ተናዷል። በሌላ በኩል ማንም ሰው ሳይመለከታት ሁሉንም ሰው ተደብቃ ፊዳን ወደ ቤት ትመለሳለች። ሀሊዴ የት እንደነበረችና ቡራክን ለምን እንደተወች ውስጥ ጠይቃትም የተፈጠረው ነገርስ ምንድን ነው? ቶብራክ ጋር የሄደሽበት ዋነኛ ምክንያት ምን ሆነ ስትል ትጠይቃታለች። እሷም ቶብራክ የሚፈልገውን መረጃ አለማግኘቱና እስካሁን ምንም ነገር ላይ አለመድረሱን ሁለቱም እርስ በርስ ይወያያሉ፣ ያወራሉ። ቶብራክ አቷት የነበረችውን ፊዳንን ሲያገኛት በጣም ይደሰታል። እናም አሁን ሁለቱም እርስ በርስ መጫወት ይጀምራሉ። ዶክተሩ መጥቶ ያልሲንን ይመለከተዋል። ያልሲን በቅርቡ እንደሚነቃና የሚፈልገውን ነገር እንደሚያገኝ ይነግረዋል። ግን ዶክተሩ ሳስበው አንድ መረጃ ተናግሮ ነበር ለአይዳን። ፊዳን ማንም ሰው ሳይመለከታት ቶብራክ አምጪ ያላትን ነገር በሙሉ በሻንጣ ቁጥራ ከሀሊዴ ጋር ተስማምታ ሁሉንም ሰው ተደብቃ ልትሄድ ስትል አሁን አይዳ ትይዛታለች። አይዳም ወዴት እየሄድሽ ነው? ምን ልታደርጊ ነው? እስኪ አሳይኝ በማለት ትጠይቃታለች። እሷም ግን ምንም አለመሆኑንና ለማንም አለመሆኑን ትነግራታለች። በሌላ በኩል ደግሞ የምርት ፍቅረኛ ስራ ለመስራትና ለመቀጠር ወደ አንድ ስፍራ ታምራለች። ግን በዚህ ሰዓት ላይ የድርጅቱ ዋና ሲመለከታት በውበቷ ይፈሳል። ሽማግሌ ነው። ምንም እንኳን ለእሷ ባይሆንም ግን እሷ ወደ ውስጥ እንድትገባና ስራው እንድታገኝ ያመቻችላታል። አሁን ፊዳን ወደ ቶብራክ ጋር መታ ሁሉንም መረጃህን ታገኛለህ አብሽር በማለት ልታረጋጋው ትሞክራለች። እስካሁን ድረስ ግን ቶብራክ ምንም ነገር ማለት አልቻለም። ያልሲን እስከሚነቃ ይጠብቀው ስለነበር። እናም ቶብራክ ከዛ ቤት ውስጥ ይወጣ ፊዳንን እባክሽን ተንከባከቢ ሲል ይነግራታል። በሌላ በኩል ደግሞ ምርት ስለ ፍቅረኛው ሊያጣራና የት እንዳለች እናትየዋ መጥቶ ልጠይቃትም ሲል ስራ እንደገባችና ከዚህ በኋላ ከሱ ጋር መሆን እንደሌለባት ትነግረዋለች። የፍቅረኛው እናትም እሱን አንቋሻ እባክህ ከልጅ ራቅ አልፈልግህም በማለት አስጠንቃ ትነግረዋለች። ምርት ስልክ እየደወለላት ነበር፣ ግን እሷ አላየችውም ነበር። በዚህ የተነሳ ምርት በጣም ይቀናል፣ በጣም ይናድዳል። ቦርጁ ምንም እንኳን በጣም ብትወደውም ግን ስራ መስራት መርጣለች። ምክንያቱም ምርት አለኝ እንሰራዋለን ያለ ስራ በሙሉ ስለከሸፈ ነበር። ማንም ሰው ሳይመለከተው ቶብራክ ወደ ቤቱ ለመግባት ሲሞክር አይዳ ታገኘዋለች። የት ነበርክ እስካሁን? በአንተ በጣም ተናድጄብሃለሁ በማለትም ስትነግረው እሱም ትንሽ ነገር ገጥሞት እንደነበርና አሁን ወደ ቤት ውስጥ መግባት እንዳለበት ይነግራታል። በድንገት ግን ነቅተዋል ያልሲን እባክህ በፍጥነትና ታሟል የሚልን መልእክት ነበር የተላከለት። ይህንን ሁሉ መልእክት ለእሷ ሳያስነባት እሱ ወደ ውስጥ አንብቦ ይገባል። ከሪማን ድሮ አታው የነበረውን ነጃትን አሁን በቶብራክ ስሙን ቀይራ አግኝተዋለች። ድሮ እሷን አይፈልጋትም ነበር። አዎ ከሪማንን አልፈልግም ብሎ አንቺ የራስሽ ጉዳሽ ብሎ እሱ ከፊዳን ጋር ሂደው ነበር። ግን ደግሞ አሁን ራሱን የሳተውና ስለ ራሱ ስለማንነቱ የማያውቀው ቶብራክ ከሪማንን ምንም እንኳን ይወዳታል፣ እሷም የእሱን ፍቅር መልሳ ለማግኘት ትችላለች። ቶብራክ ወደ ፊዳን ጋር ይመለሳል። ግን በድንገት እርስ በርስ የተነካኩ ባሉበት ሰዓት ላይ ሁለቱም የድሮ ታሪካቸው ቅንጭው እያለ ይመጣባቸዋል። እናም የሆነ መቀራረብ እንዳላቸው ይገባታል። አይዳ እስካሁን ድረስ ደውላለች። እናም እያደረገች ያለችው ነፍሰ ገዳዩ ወዴት እንደሄዱ ቶብራክ ሰውየውን የት እንደደበቀው ለመጣራት እየሞከረች ነው። በድንገት ግን ቡራክ አባቱ ወደ ተደበቀበትና ወዳለበት ማለትም እዛ ትልቅ ቤት ውስጥ ነበር ቶብራክ ደብቆት የነበረው። እናም ቡራክ በጠፋበት ሰዓት ላይ አይዳሱን እየፈለገች ሳለ ቶብራክና እንዲሁም ፊዳን ሰውየውን ወደ ደበቁበት ቦታ ትመጣለች። እናም ሁለቱም እንዳይታዩ እርስ በርስ ይደበቃሉ። በዚህ ሰዓት ላይ አይዳ የት ነው ያለው ቡራክ በማለት ትጮኻለች። በድንገት ግን ሁለቱም እርስ በርስ ፊት ለፊት ይቀራርባሉ። ቶብራክና እንዲሁም ደግሞ ፊዳን ለመሳሳም ድረስ ይደርሳሉ። በዚህ ሰዓት ላይ የሁለቱ እርስ በርስ መቀራረብ የአይዳ ደግሞ በራፉ ላይ ቁማ ቡራክ እያለች መጣራት፣ በመጨረሻ በራፉ ልትከፍተው ጥቂት እንደደረሰች በራፉ ተቆልፎ ነበር። ቁልፍ ላምጣም ብላም ስትሄድ
በመጨረሻ ቡራክን ተደብቆ ታገኘዋለች። እሱም ፊዳን የለችም አባዬም የለም በማለት አዝኖ ስትመለከተው አይዳ በፍጥነት ይዛው ከዛ ቦታ ትሄዳለች። ፊዳን ከፊት ለፊቷ እያለው ነጃትን የሚመስለው ቶብራክ ነው። ልቧ በጣም እየመታ ከተደበቁበት ክፍል ውስጥ ወጥታ አሁን በፍጥነት ማንም ሰው ሳይመለከታት ወደ ትልቁ ቤት ትገባለች። የመርት ፍቅረኛ አፖርቸዋለች። በሷ ውበት በጣም እየተማረከው የአስተዳዳሪው የትልቁ ቢሮ መሪ ወዲያው ሰራተኞቹ እንዲመጡና አሁን ቡርጁ ስራ እንድትጀምር በፍጥነት እንደሚፈልግ ይነግራታል። መርት እስካሁን ፍቅረኛው ስልክ አላነሳችለትም። እናም በዚህ የተነሳ በጣም ተናዷል። ቶብራክ የሆነ ስራ እንዳለበትና እንዲሁም ደግሞ ጊዜ እየሰጣቸው አለመሆኑን አይዳና እንዲሁም ከሪማን ይወቅሱታል። ምን እንደተፈጠረም ወዲያው ይጠይቁታል። እሱም ምንም አልተፈጠረም፣ ምንም የተፈጠረ ነገር የለም፣ እንደዚህም ብላችሁ አትስኩ፣ አትደንግጡ ማለት ይናገራል። በሌላ በኩል ደግሞ እያንዳንዱን ገንዘቦቹን ዘርፋ ለራሷ ወርቅና ጌጣጌጥ የገዛችው ዘሪን አለች። ሁሉም ነገር ከመርት ሰርቀዋለች። መርት ግን የት እንደጠፋ ማወቅ አልቻለም። ዘሪን ተስረቀው ወይስ ማንም ምንም የሚያውቀው ነገር የለም። አይዳና ከሪማን ስለ ትዳርና እንዲሁም ደግሞ ስለ ሰርጉ ሲያወሩ ቶብራክ ደግሞ ካሁን ያልሲን በፍጥነት ነቅቶ ስለ ማንነቱና ስለ ሁሉም ነገሩ ይነግረኛል ብሎ ይጠበቅ ይገኛል። በዚህ ሰዓት ላይ ግን ፊዳንም ወደ ውስጥ ገብታ ቡራክን የጫወተች መሆኑን ትነግረዋለች። ስለዚህ ቶብራክ ግዴታ እናቱንና እንዲሁም ደግሞ አይዳን ጥሎ ወደ ያልሲን ጋር ተጠግቶ ስለ ማንነቱ ማወቅ አለበት። ቶብራክ ማንም ሰው ሳይመለከተው ሰውየውን ማለትም ያልሲንን የድሮ ታሪክን እነግርሃለሁ እያለውን ሰው ለማስታመምና መንቃትና ለመንቃቱን ለመመልከት ወደ ተደበቀበት ቦታ ሲገባ አይዲን ትመለከተዋለች። አይዳ ስትመለከተው የሆነ የተደበቀ ነገር እንዳለ ገብቷት ነበር። ወደ ፊት ለፊትም ተጠግታ ስትመለከት ያልሲንን ተኝቶ ታገኘዋለች። እና ቶብራክ ሳይመለከታት በፍጥነት ለመመለስ ስትሞክር ቶብራክም ምን ሆነሽ ነው እዚህ የመጣሽው ሲል ጠይቃታል። እሷም ምንም ነገር እንዳልተመለከተችና ወዲያው ምንም አልተፈጠረም ብላ ወደ ቤቷ ትገባለች። አሁን ያልሲንን ለማጥፋት መረጃ እንዲሁም ደግሞ ስልክ እየደዋወለች እንዴት በቀላሉ ማጥፋት እንደምትችል ከነፍሰ ገዳይዋ ጋር ከቀጠረችው ሰው ጋር መወያየት ትጀምራለች። በፍጥነት እንድትወጣ ፈልጋለሁ፣ እናም አያገባኝም፣ ከፈለግ ተኩስህ፣ ካለበለዚያ ደግሞ መርዛት ብቻ ግደልልኝ በማለት ትነግረዋለች። እናም የመክፈቻ ቁልፉን እየፈለገች የተደበቀው ክላስ ውስጥ ገብታ ቁልፎችን መፈለግ ትጀምራለች። ይህንን አድርጋ ወዲያው የዳን ቁልፍ ለመክፈት በፍጥነት ወደዛ ቦታ ልትሄድ በምትሞክርበት ሰዓት ላይ ቶብራክን እዛው ትመለከተዋለች። ቶብራክ ያልሲንና ለመንቃት ሲመለከት ወዲያው በፍጥነት ካለበት ቦታ ይወጣል። ግን ያልሲን ሆን ብሎ ነቅቶ ነበር። ያልሲን ይህንን ክፍተት ሲመለከት ከጎኑ ቶብራክ አለመኖሩና ማንም ሰው አለመኖሩን ሲያይ ወዲያው ራሱን አንቅቶ ከዛ ቦታ ለመሄድና ለመጥፋት ሙከራ ያደርጋል። ግን ሁሉን ነገር ከሩቆ አይዳ እየተመለከተች ነበር። ይህ በእንዲህ እንዳለ ደግሞ ቶብራክና እንዲሁም ደግሞ በሌላ በኩል ፊዳን ተደብቀው እርስ በርስ እያወሩ ባሉበት ሰዓት ላይ ድሮ የቶብራክ እቃዎችን መመልከት ይጀምራሉ። በድንገት ደግሞ ሁለቱም ፊት ለፊት ሲተያዩ ከንፈሮቻቸውና አይኖቻቸው ፊት ለፊት ሲተያዩ የሆነ ጠረን ይሸታቸዋል። እናም ይህ በእንዲህ እንዳለ እሷም እያገዛት ባለው በእያንዳንዱ ስሜቱ ለእሷ የሆነ ስሜት እየተሰማው ይገኛል። እናም በፍጥነት ሰውየውን ወደው ለማዳንና ለመታደግ በሚሄዱበት ሰዓት ላይ ያልሲን ከተኛበት ቦታ ተንስቶ እንዳመለጣቸው ይገባቸዋል። እናም ሰውየው መኪናውን አስነስቶ በፍጥነት ማንም ሰው ሳይመለከተው ያመጣል። ቶብራክ ደግሞ በፍጥነት ከፊዳን ጋር በመሆን ያልሲንን ለማስቆምና እሱ ላይ ለመድረስ ሙከራ ያደርጋሉ። ግን በዚህ ሰዓት ላይ ከኋላ መኪና ውስጥ ሆና አይዳ መሳሪያ ትደቅንበታለች። ውድ ተመልካቾች ትዕይንቱም እዚህ ጋር ይጠናቀቃል። የዛሬው ትዕይንታችን እዚህ ጋር ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ በቅድሚያ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ።